ለምንድነው በደህንነቱ የማይደሰተው? ለምንድነው ዳንኩኝ ይያለ በቀን ሴሌብሬት የማያደርገው? ለምንድነው ያዘነ ሆኖ የሚገኘው? ሁሉ ጊዜ በጌታ ምን ይበላችሁ? ሁሉ ጊዜ እንደ መደሰት ይቻላል? ሁሉ ጊዜ መደሰት የምትችለው በደህንነት ብቻ ነው። ለምን በሉኝ? ይቻለም መምሸትና መንጋት ያለባት የጨለማና የብርሃን ቅልቅል ነች። አንድ ቀን ይመሻል፣ አንድ ቀን ይነጋል። አንድ ቀን ጥሩ፣ አንድ ቀን መጥፎ ይሆናል። this is our lifestyle። ስሜታችን ይወጣል፣ ስሜታችን ይወርዳል። አንዳንድ መድኃኒት ህፃናት የማይደርሱበት ቦታ ምን ይበሉ ይላል? ቀመጡ። ህፃናት ከደረሱ ያወርዱታል፣ ይጠጡታል፣ ያበላሹታል፣ ይባከናል። ሰይጣን የማይደርስበት ቦታ የደህንነት ደስታ። ሰይጣን የማይደርስበት ቦታ ደስታህን ማስቀመጥ ከፈለክ ደስታህን ደህንነት ላይ መስቀል። ዳዊት እደሰታለሁ አለ። በምንድን ነው የምትደሰተው አለ? አንተ ነፍሴን በሲኦል ስላልተውካት። በሲኦል አለመተው ብቻ አይደለም፣ ከፊት ጋር ደስታን አጠገብከኝ። ዝም ብሎ ፊት አይደለም የሰጠኸኝ፣ አብረ ደስታ ሰጠኸኝ። ፊውቸር ዝም ብዬ ሳይ ስጋዬ ራሱ በተስፋ ያድራል። መቃብር ውስጥ የሚቀር ሰውነት የለኝም። ቆሮንቶስ 15 ምንድን ነው ያለው? እዚህ ምድር ላይ መኖራችሁ በዚች ህይወት ብቻ። በዚች የሚለው ማነሷን፣ መቅጠኗን፣ ሚጢጢ መሆኗን፣ ፉል ስቶፕ መሆኗን ያሳያል። በዚች ህይወት ብቻ ክርስቶስን ተስፋ ካደረጋችሁ ከሰው ይልቅ ምስኪኖች ናችሁ። ለምን? ክርስቶስ በዚች ብቻ ተስፋ አይደረግም። ያለፈ ነገር አለው። ምንድነው ታዲያ ተስፋው? ስጋችሁ ራሱ መዳናችሁ አይደለም። ይሄ ሰውነት ራሱ መቃብር ውስጥ በስብሶ አይቀርም። እግዚአብሔር በትንሣኤ ኃይል ያስነሳዋል። ይሄ የቅዱሳን ትልቅ ተስፋ። ኢቭን ለመጽናናት እንኳን ከፈለጋችሁ ትነሳለ ተባብላችሁ፣ የሞቱት ራሱ ከሰማይ ይመጣሉ ተባብላችሁ፣ አየር ላይ እንገናኛለን ተባብላችሁ በዚህ ተጽናኑ። this is amazing። ይኸውልህ አለበለዚያ ሰይጣን አሳንሶ ጨምቆ ደስታችንን በሙሉ እዚች ዓለም ኪስ ውስጥ ይከታል። ከዛ ስትፈልግ ትሰጠናለች፣ ስትፈልግ ትከለክለናለች። እኔ ደስተኛ የሆንኩት የዘላለም ህይወት ተሰጥቶኛል።